ዳግመኛ ካልተወለድክ የእግዚአብሔር መንግስት አትወርስም። ስለዚህ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት አይገባም ማለት መከተል ብቻ ነው የሚያዋጣ። ከዛ ኢየሱስ እንደዚህ አይደለም፣ ማንም ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አለ። የሰው ልጅ በእንጨት ላይ ሊሰቀል ይገባዋል። ከጊዜ ውጪ ነው እግዚአብሔር። አንተ ይሄንን እመን፣ አንተ በዚህ ጽና፣ አንተ በዚህ በህይወት ኑር። ዮሐንስ ወንጌል ላይ እንሂድና ትዝ ይላችኋል ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንድ ሰውዬ ጋር አወራ። ሰውየው መጽሐፍ ሲናገር የአይሁድ አለቃ ነው ይሏል። ቀጥሎ ደግሞ ፈሪሳዊ። እነዚህ ሁለት ፖዚሽኖች ማለት ሰውየው አንደኛ ባለስልጣን ነው፣ ቀጥሎ አዋቂ ነው። ፈሪሳዊ ነው ከተባለ አዋቂ ነው፣ የህግ መምህር ነው ማለት ነው ፈሪሳዊ። ከዛ ደግሞ ወደ ታች ደግሞ ቁጥሩ ዘለቅ እያለ ሲወር ደግሞ አንተ የህግ መምህር ሆነ ሳለ ይለዋል ኢየሱስ። ስለዚህ ሰውየው ፈሪሳዊ ነው፣ የአይሁድ አለቃ ነው፣ የህግ መምህር ነው። ከዚህ አይነት ሰው ጋር የተደረገ ስኮላስቲክ ዲያሎግ ነው። በቃ የስኮላር ወሬ ነው በዚህ እና ሰውየው ቀን እንዳይመጣ ሰው ያየኛል ብሎ ፈራ። ጥሩ ነው። አሁንም ለሌሊት የሚመጣ ሰው እኮ ጥሩ ሰው ያየኛል ብሎ ፈራና በምሽት ኢየሱስ ቁጭ ባለበት ደቀ መዛሙርቱም እንደሌሉ አጣርቶ ሰውየው አይተክ የአይሁድ እንግዲህ አለቃ ነው። ቀጥሎ ደግሞ በጣም የተከበረ ሰው ስለሆነ ጠባቂ ኖሯል። እስቲ ሂዱና አጣሩልኝ ይሄን ሰው ያይቸው ልምጣ ብሎ አይ ማንም አጠገቡ የለም ሲሉት ምን ሊላቸው እንደሚችል እንግዲህ አላቅም። ጠባቂዎቹ ኢየሱስ ጋር ሄዶ ነበር የሚል በሸንጎ ከተሰማ ከባድ ነው ለሱ። ቀስ ብሎ ሾልኮ መጣና ጌታ ኢየሱስ ክርስቶስን በጣም አስገራሚ በሆኑ ማዕረጎች ነው ኢየሱስን የጠራው። በእርግጥ ሰውየው እንደ ፈሪሳውያን ኢየሱስን ለማጥመድ ሳይሆን እውነቱን ዮሐንስ ወንጌል ምዕራፍ 3 ላይ በጣም አስገራሚ ሰው ነው። ኒቆዲሞስ ይባላል። ቁጥር 2 ላይ እንደዚህ ይላል፣ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አለው። ምን ማለት ነው? እግዚአብሔር ከአንተ ጋር ነው። ቀጥሎ ምንድን ነው የሚለው? አንተ የምታደርጋቸውን ተአምራዊ ምልክቶች ማንም ሊያደርግ አይችልም። እግዚአብሔር ከአንተ ጋር ነው አለውና እያረክ ያለው ነገር ደግሞ ሆኖ ማያቅ ነው እና ወደፊትም ደግሞ የሚሆን አይነት አይደለም አለና ቀጥሎ ምንድን ነው የሚለው? ከእግዚአብሔር ዘንድ የመጣ መምህር መሆንን አውቃለሁ አይደለም ያለው? እናውቃለን። የፈሪሳውያን ጉባኤ በሙሉ ያውቃል። ባይሰው ይሄ የሚያሳድድ ምናምን ነው። እግዚአብሔር ካንተ ጋር እንዳለ የምታደርጋቸው ተአምራት እግዚአብሔር አብሮት ያለ ሰው ካልሆነ በቀር ማንም እንደማያደርግ። ቀጥሎ ከእግዚአብሔር የተላክ መምህር እንደሆንከው እናውቃለን። ከኒቆዲሞስ ጋር አወሩና ኒቆዲሞስ ይህንን ሁሉ ሲደረድርለት ጌታ ኢየሱስ ክርስቶስ በጣም አመሰግናለሁ አንተ በጣም ሾምከኝ አላለውም። የአምላክነት ክብር ነው ጥሎ የወረደው መሬት ላይ። ምንም ከፍ ከፍ አድርገህ ከፍ አታደርገው። መከተል ብቻ ነው የሚያዋጣ። አሞጋግሳ እጥፍ ብላ አትሄድም። ኢየሱስ እንደዚህ ያለ ልክ እንደዛ ሲለው ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት አይገባም ማለት አንተ ከዚህ ወሬ መሃል አንተ ያለ ማንም የለም። ሰማይና ምድር ከተፈጠረ በብሉይ ኪዳንም ቢሆን በአዲስ ኪዳንም ቢሆን እንደዚህ አይነት ሰው አልመጣም ከእግዚአብሔር የተላከነ ምናምን ሲለው በጣም ነው የማመሰግነው ነገር እንቀጥላለን አትልም እንዴ? ኢየሱስ ቀጥታ ዳግመኛ ካልተወለድ ካለው ሰውዬው እንደዚህ የሚያሞግሰው ሰው ይሄ ሁሉ ከገባ ሰራ ነው ያለው። ዳግመኛ መወለድ አለብን። ዳግመኛ ካልተወለድ የእግዚአብሔር መንግስት አትወርስም። እስከዛሬ ካስተማርከው ይሄኛው ደግሞ ምን አይነት ነው? ዳግመኛ መወለድ እኮ እኛ ታውቃላችሁ በየአቅጣጫው እኮ ተደብድበን እኮ ነው የገባን። አሁን እናንተ በዚህ ኒቆዲሞስን አዲስ ክርስቲያን እንዳታረገው። እኛ የገባን በጣም በብዙ አስረድተውን ነው የገባን። ቀጥሎ መንፈስ ቅዱስ ገልጦልን ነው። ኒቆዲሞስ በባዶ ነው እኮ ገና እኮ ከአምላክ ጋር እኮ እያወራ ነው። እሺ ካለ እኮ ሊገባና ሊያስረዳው ነው። ውስጡ ደጁ ቆሞ እያወሩ ግን አስቸጋሪ ነው። ለዛ እኮ ነው ጳውሎስ መንፈስ ቅዱስን ተቀበላችሁን ሲላቸው መኖሩን እንኳን አናውቅም ሲሉት መንፈስ ቅዱስ ማለት ነው እንዲህ ያለው። አይ ተነጋግረን አይሆንም ማለት ነው። እጅጭኝ ይግባና ውስጥ እማወራው እንዲገባችሁ ራሱ ውስጡ መምጣት አለበት። እኔ ደጁ ቆሜ እሱም ደጆ ነው አይሆንም፣ እንጣላለን። ስለዚህ ጸልይ ይግባና እስቲ አሜን በሉ። የሚገባ ራሱ ውስጥ ካል መንፈስ ቅዱስ ገብቶ ነው ያስረዳኝ። እኔ
እውነቴን ነው የምነግራችሁ። አሁን ያስረዳኝ ነው ማስረዳት እኮ አልችልም። የገባችሁ እንዴት ነው አታስረዱም። ባይዘው እንዲገለጥለት አይደል የምትጸልዩት? ለዚህ ዓለም ራስን ግለጥ ብለን ለምንድን ነው የምትጸልዩ? ሰብከን ይደክምብናል። ቋንቋችን ቃል እኮ ይደክማል፣ ያልቅብሃል። የገባህን ማስረዳት አትችልም። ኢየሱስ ጌታ ነው። እና ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት አይገባም ሲለው ኒቆዲሞስ እኔ እንደምትለኝ ትልቅ ሰው ነኝ። በጣም ሎጂካል በእውነት መንፈሳዊ ሰው አይደለም፣ ግን እኔ አሁን ትልቅ ሰው ነኝ አለ። እንዴት ይህ ሰው በዘናቱ ራሱ በሕይወት ላይ ኖሩ ይችላል። ትልቅ ሰው ነው በጣም እሱ ራሱ እኮ። እና ወደ እናቴ ማህፀን ተመልሼ ገብቼ ነው የምወለደው አሉ። የፈለገ ትልቅ ቢሆን ሰው ወንጌል ልጅ ነው የሚያደርግ። ዓለም የፈለገ ብታከብረ ቸርች ስንመጣ በእግዚአብሔር ፊት አንቱ የሚለው የለም። እግዚአብሔር ልጄንም ሁሉንም ሰው ሰብስበው ልጆቼን የሚለው የእኔ የ80 ዓመት ዕድሜ በዘላለም አምላክ ፊት ነጥብ አይደለም። እግዚአብሔር እኮ በዕድሜ ሲለካ በዘመናት የሸመገለ ነው የሚለው። ሽማግሌ ነው አይደለም የሚለው። ዘመናት ጠግበዋል። እሱ እያረጁ ሄዱ ዘመናት እና ዘመናትን በመቀበል እነሱን በመጨረስ በማሳለቅ ለዘላለም በመኖር የሸመገለ ነው። በዘመን ብዛት ነው እንጂ በማንነቱ ሸምግሏል አይደለም። ቃሉ ዘመን አረጀ እሱ እጅ ላይ አለቀ። ተቆጥሮ አለቀና ከጊዜ ውጭ አንቱ የለም በእግዚአብሔር ፊት። ግን በእውነት ነው የምላችሁ የሆነውን መሆን ያለብን እግዚአብሔር ፊት። አዩት ኒቆዲሞስ እንዴት አይነት ኢየሱስ ባይዘው እስከ መጨረሻ የረዳው ለዛ መጨረሻ ላይ መጥቷል። ባይዘው ኢየሱስ በመስቀል የሞተ ቀን መጥቷል። ይሄ ሰው ይሄና የአርማትያስ ዮሴፍ ናቸው የተጠቀሱት። ለምን መሰለ? ጄኒውን ነው። ይሁት ጄኒውን የማያውቀውን አያውቅም፣ ለማወቅ አይሞክርም። ለምንድን ነው ደቀ መዛሙርቱ 3 ዓመት ተኩል የፈጀባቸው? የማያውቁትን ያውቃሉ። የማያውቁትን ባይዘው ጌታ ኢየሱስ የሆነ ነገር ሲል እሺ መምህር ሆይ ገብቶናል ይላሉ። ወደታች ወረድ ብሎ ምን ማለት እንደነበር አልገባቸውም ይላል። ገብቶናል ይላሉ። ካልገባ አልገባህም ጸልይ ጌታ ያስረዳኝ ብለህ እንዴ ለምንድን ነው ገብቶኛል ብለው እኔ እንዴት ነው ሊገባኝ የሚችለው? አልገባኝም። ተንበርክኬ ክፈተው። ምክንያቱም ያስተውሉ ዘንድ ከፈተው የሚል ቃል አለ። አይገርምም? ሰው ተነጋግሮ አይደለም ተከፍቶለት ነው የሚገባው። ይከፈታል ማለት ነው። ይሄ ነገር ሶስት አይደል የከፈተው? ሶስት እኮ ነው የከፈተው። የማውስ መንገደኞች እኮ እነ ቀለዮጳ ሶስት እኮ አንዴ አይምሯቸውን ከፈተ፣ ቀጥሎ ልባቸውን ከፈተ፣ ቀጥሎ አይናቸውን ከፈተ ይላል። በትንትናቸው ነው ተበዙ። ይሄን ሲከፍት መጽሐፍ ሲገባቸው፣ ይሄን ሲከፍት ሲቃጠሉ፣ ይሄን ሲከፍት አዩት። ሶስት ነው ከፍቷቸው የገባቸው። ቶሎ እኮ ይገባል። ይክፈት ያስተውሉ ዘንድ ከፈተ። ዝም ብሎ ማንበብ ብቻ እኮ አይደለም። እግዚአብሔር ከፈተው ብለህ ግልጥ ስታረገው ወንዝ አትነሳም። የእግዚአብሔር ቃል እንዲህ ነው። እንዲህ ነው የእግዚአብሔር ቃል። ምግብ ምሳ ተሰርዛለህ። ቁጭ ብለህ እያጠና በቃል እጠግባለሁ አሉ እኮ እነ ዳዊት። ንጉሥ ዳዊት ሰው በቅቤና በስብ እንደሚጠግባል። ቀጥሎ ቃል ከማይልቅ እስቲ አሜን በሎ። ኢየሱስ አንም ኒቆዲሞስ በተወሰነ መንገድ አንደርስታንድ ያደረገው ጌታ ኢየሱስ እንደዚህ አለ። አንተ ዳግም እንድትወለድ የእግዚአብሔር ልጆች የመሆን መብት ለመስጠት ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ በእንጨት ላይ ሊሰቀል ይገባዋል። አንተ ቦርናኬን እንድታረጋው ሙሴ ዓላማ ላይ እባብ ሲሰቅል ትዝ ይልሃል? ሕዝበ እስራኤል በመርዝ ተነድፎ በእባብ መርዝ እየተገላበጠ ሲሰቃይ እግዚአብሔር መጥቶ ሙሴን የነሐስ እባብ ሥራ አለ። የነሐስ እባብ ሰርቶ ከፍ አድርገው በዓላማ ላይ ስቀለው አሉ። እንዲህ ከፍ አድርገው ሲሰቅለው ሙሴ መጣን ስብከት ጀመረ። እኔ ሰቀልኩትን የነሐስ እባብ የሚያይ በደም ውስጥ ካለ መርዝ ይድናል ሲል ሞኝ የተወሰነ ሞኝ አንዳንዶቹስ ያሟል እንዲህ አሁን ከዚህ መርዝ ጋር ምን ያገናኛል? እዚህ ጋር አስረልኝ መርዙን አውጣልኝና ምን ሲል በእሱ አድኑም ምድረ በዳ ነው ሆስፒታል የለም እና
እባብ የተሰቀለውን እባብና በእባብ ነው የተነደፍከው። አዎ እንግዲያው መርሱ እንዲወጣል የተሰቀለ እባብ ኃጢአት ነው አይደል? እንደዚህ ያደረገን እግዚአብሔር ኃጢአት የሌለበትን ልጁን ስለኛ ኃጢአት አደረገው። ማዳኛ መንገዱ ያ ነው አለው ለኒቆዲሞስ። በዚህ እምታምን ከሆነ የነገርኩህን ዳግም መወለድ የእግዚአብሔር ልጅ የመሆን መብት እሰጥሃለሁ። ዳግም መወለድ እንዴት ነው የሚሆነው ሲለው የሰው ልጅ በመስቀል ላይ ተሰቅሎ እሱ ሲሞት አንተ ትወለዳለህ። እሱ ሲያምጥ አንተን ይወልድሃል። የዘላለም ሕይወት የሚገኘው እኔ መስቀል ላይ ሞቼ ነው። ይህ የእግዚአብሔር ሥራ፣ ይሄ ነው የእግዚአብሔር ሥራ። እግዚአብሔር ሌላ ሥራ አለው? ብዙ ሥራ የለውም። ሥራውን በሙሉ ጨርሶ እግዚአብሔር አርፏል። የቀረው ምን ነበር? የማዳን ሥራ። እሱንስ ሰርቶ ጨረሰ። ድጋሚ ተፈጸመ አለ። አንተ ይህንን እመን፣ አንተ በዚህ ጽና፣ አንተ በዚህ በሕይወት ኑር። ይሄን የእግዚአብሔር ሥራ። እግዚአብሔር የጀመረው ነገር ካለ ምናልባት በጣም ብዙ መመራመር ላይ ጠይቃችሁ ይችላል። እንዲገልጥላችሁ ጸልዩ። እንዲህ ነው እንዲያ ነው እንዲህ ነው እግሩና እጁ መች ተገጣጠመ አትበሉ። ግለጥልኝ፣ አስረዳኝ፣ ንገረኝ፣ አልገባኝ፣ አላውቁ። እግዚአብሔር ያስረዳሃል። የማዳን ሥራውን በሕይወት ላይ የሚያከናውነውን የቤዛነት ሥራ ያስረዳሃል። አይ መገጣጠም ብዙ ሰው ሊገጣጥም ይችላል። ሕይወት መስጠት ግን እግዚአብሔር፣ ሕይወት መንፈስ አስገብቶ ሕያው ማድረግ ግን እግዚአብሔር። ጳውሎስ ይተክላል፣ አጵሎስ ያጠጣል። የሚያሳድግ ማሳደግ ማለት ምን ማለት መሰል? ሕይወት ነው። ግሮዝ ሕይወት ጋር ነው። የሚያሳድግ እግዚአብሔር ነው ማለት ሕይወት ሰጪ ላይፍ ጊቪንግ ስፒሪት ያለው እግዚአብሔር ጋር ብቻ ነው።